ይህች ሴት ያቀረበችው ውይይት መቼ ነው ስንል 13 ዓመት ሆኖታል። የኢትዮጵያ መንግስት የሙርሲን ውይይት እነመለስ ዜናዊ ማለት ነው ኮፒ ተደርጎ ይምጣልን ተተርጉሞ ይምጣልን ብለው ጠየቁ ብላ እየተሳለቀች ነው። ግን እንስማት። على فكرة إثيوبيا طلبت ترجمة الحوار وقاعدين كده شايلين كيس فشار كده وقاعدين ኢትዮጵያኖች ትልቅ የሆነ ፖፕኮርን አለ አይደል? ይሄ ለቡና ቁርስ የሚቀርበው እሱን በትልቅ ኪስ አዘጋጅተው ይሄንን የኛን በጣም አስነዋሪ ቪዲዮ ካዩ በኋላ ይሄንን ቪዲዮ ተተርጉሞ ይቀርብልን ብለው ተሳልቀውብናል ትላለች። بيتفرجوا فرحانين جدا 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 በጣም ደስተኞች ናቸው። ግብጾች ምን ያህል ጅላጅሎች መሆናችንን እያዩ በጣም ነው የቀለዱብን ማለት። هي دي بقى اللي هي بتقول لك فينا وبينا يعني الاثنين ችግሩ ምን ይሁን ምን ይደረግ ከኛ ውስጥ ነው በእኛው ላይ ነው። ስለዚህ ማረግ አንችልም። ከኛ ውስጥ ያሉ መሪነን ባዮች እነ መሐመድ ሙርሲና አብሮት የነበሩት ዝርክርኮች በኢትዮጵያ ጉዳይ ላይ የፈለጉትን ነገር ሲዘባርቁ ይሄ የብሔራዊ ምክክር ብለው በተሰለፉበት ፕሮግራም ላይ ስለ ኢትዮጵያ መጥፎ እያነሱ ሲዝቱና ሲደሰኩሩ የያዝነው ነው። ያ ይተርጎም የምትሉ እስኪ አንዳንድ ጻፉልኝ። ይተርጎም እንደገና እንደ አዲስ አንዳንድ ጻፉልኝ እስኪ። ብዙዎቻችሁ አንዳንድ ጽፋችኋል። ማሻአላ። ይሄ እኔ ትውልድ እንዲያውቀው በቃላችን እንድንይዘው ነው የምፈልገው። አንዳንዱ እንደው በደንብ ምን እንዳሉ እያንዳንዱ ማለት ነው። وعايزه اقول لكم الجرايد كتبت كلام، الجرايد الاجنبيه يعني احنا بقينا عالميين الحمد لله ما علينا. በጣም በአለም ታወቀን አልহামዱሊላህ። ስማችን በዚህ መልኩ የዓለም ጋዜጣ ጽፎ መቀለጃ አደረገን። እውነትም በጣም ግን መቀለጃ የሚለው ግን እንዲሁ ለማያውቃቸው ምናምን እንጂ በትክክል ባህሪያቸው እና የውስጥ በቃ የተማሩት ያጠኑት እና ደማቸው ውስጥ ያለ ጉዳይ መሆኑን ግን ማረጋገጫም ነው። ምክንያቱም እንደዛ የተንጨረጨረ ማንም ሰው ተነስቶ በቃ ኢትዮጵያን ለማጥቃት በኤርትራ መጠቀም በጅቡቲ መጠቀም ነው ይያላ ያወራም። ለእሱን በተለይ በዋናዎቹን ወይም ሁሉንም በደንብ መተርጎም አለባቸው። በመጽሐፍ መሰራት አለበት ብዬ አምናለሁኝ። በፊልም መሰራት አለበት ብዬ አምናለሁኝ። በኢትዮጵያ ቋንቋ በደንብ በተለያዩ ቋንቋዎችም በደንብ ሊሰራ ይገባል ብዬ አምናለሁ። ይሄንን ኪንግስ ኦፍ አባይ ሊሰራው ከሚገባ አንዱ ተግባር ነው። ስለዚህ ከዚህ አኳያ ይህንን የኢትዮጵያን የሆነውን የህዳሴ ግድብ ላይና የባህር ጉዳይ ላይ በጣም በንቃት የሚሰራውን ይህንን ጣቢያችንን ኪንግስ ኦፍ አባይን ደጉም እንላችሁ። ለዚህ ነው 404494634 ስቱዲዮአችንን በደንብ ለማሳደግና ይህንን አይነት ፕሮግራሞች ቀለል አድርገን በተለያዩ አይነት መልኩ እንድንሰራው በፊልሙ በድራማው በመጽሐፉ ምናምን በደንብ እንድናበለጽገው የምትፈልጉ ወንድሞች እህቶች አግዙን። 404494634 ዜልና ካሻፕ ማድረግ የምትችሉበት የኛው አካውንት ነው። እንደዚሁም በኢትዮጵያ ንግድ ባንክ 1,091,91,05 ላይም እንደዛው የምትችሉትን አድርጉ። በዚህ መልኩ እንግዲህ ከተጋገዝን ብዙ መስራት እንችላለን ብዬ አምናለሁ።